ኪዳን የነበረውን ታቦታውን እንቀበለዋለን ወይስ አንቀበለው? ልክ ቁርባኑና መስዋዕቱ አንድ ነው እንዳልነው ታቦቱና ጽላት ምስል አንድ ማለት ነው። ሰው ታቦቱ የክርስቶስ ምሳሌ ነው። ህብስቱን ሲፈትት ፀሐዩ እስኪመራ ድረስ ደም ይፈስ ነበር። ሙሉ ፀሐዩ ደም ይፈስ ነበር። አንድም ተትርጓሜ የሰጡት ሊቃውንት ስለ ታቦት ምን ብለዋል? ወይስ ቤተክርስቲያን የፈጠረችው ነገር? በታቦቱ እኮ እግዚአብሔር አምላክ ቢያድር በረድኤት ነው። ቤታችን ግን ከስጋዋ ስጋ ከነፍሷ ነፍስ ነው ይነስ ከእውነት ቀላል ነገር መሰለህ። ካህኑ እኮ አማናዊ የሆነ ስጋውን እኮ ነው በእጁ የሚነካው። አማናዊ ደሙን እኮ ነው የሚነካው። ክርስቶስ በአምሳለ እሳት ተገለጠለት። ጸጥ ብሎ ቅዳሴ ላይ ቆመ። መቀደሱን አቆመ። የእግዚአብሔር ትሕትናው ራሱ አይደንቅም? ለነገሩ በከብቶች በረት የተወለደ ጌታ ለእሱ ብርቁ አይደለም። ይሄ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ቀንዲል ፖድካስት ነው።